ወደ ግራ ነው ወደ ቀኝ ወዴት ለመሄድ እንዳሰበች ግራ የሚገባ ሰው 2 ደቂቃ ተራምዳ 6 ደቂቃ መታርፍ ፖለቲካ ምንድነው የሚለውን እኮ ጆሮዋን ብትቆጣት አታውቀው። ረጅም ዓመት ጥያቄ መሆን ፖለቲካ ተንታኝ ያደረጋት ነው የሚመስላት። አፏ ባንድ በኩል ወደ ጆሮዋ እየሸሸ ተፈጥሮም እየተጣላት ነው እውነት ለመናገር። እንደው እኮ ስንቱን ጉድ ተሸክመ ነው እንደኖርን በእውነት ስንቱን ጉድ። ኮንሰፕቱ ምንድነው ማለት አሁን የሰው የሚከራከርበትን ነገር የሆነ ነገር መከራከሪያ ይዞ መጥቶ በዚህ መንገድ ነው መከራከር ይሄ እንዲህ ሊሆን ይችላል ምናምን እሱ አንድ ነገር ነው። ፖለቲካ ነው፣ ዕውቀት አለ፣ ትንታኔ ይፈልጋል። እንደምንም ወደ ግራ 6 ወደ ቀኝ 6 ረግጣ እኮ ነው ቴብሉ ጋር የምትደርሰው። ከዛ በኋላ በዚህ ደግሞ እንደው እንነጋገር ከተባለ ምንም አንዳለች ፒንጎ የሚሏት እንዲህ ምትል እንስሳ ነገር አለች። በሁለት እግሯ ደክ ምትል ፒንጎ እንደውም ታምራለች ሆነ ለመናገር። እኔ እኮ ከማንም ድንኩል ጋር ነው እኮ ስንሰቃየ ኖር ነው። አሁን ሰው በራሱ የሚተነትነው የሚያቀርበው ምናምን ሐሳብ ካለ ይዞ በቃ ያዋጣኛል የሚለውን ለህዝብ ሊሰማው የሚችለውን ማቅረብ ነው። 7 ሰው ይዘህ ኦነስትሊ 7 ሰው ይዘህ ሚዲያ ላይ 1 ሰዓት ከምታጠፋ 2 ሰዓት ከምታጠፋ 7ቱ ጋር ደውለህ በኮንፈረንስ ኮል ተመካክረ መለያየት አይሻልም ወይ? በቃ ህዝብ ምላሽ ከሰጠ በኋላ ምላሽ ሰጪው ህዝብ ነው አይደለም? እኔ እኮ እንዴት ሰው ለ7 ሰው ህዝብ እያልክ ልታወራ ትችላለህ? የት ጋር ነው ህዝብ ማለት? ወይ መጥቶ የሚከታተል ህዝብ ኖሮ ባየና አይ በእንደው የህዝብ እንዲህ ነው ምናምን እንላለን። ህዝብ እኮ ያያልም ይፈርዳልም እያየም እየፈረደም ነው። ቢሉት ቢሰሩት አልሆነም። ኮሎኔል መንግስቱ ኃይለማርያም እንዳለው እኮ ነው ሄዱና ሲያበቁ ተሸነፉና ሲያበቁ ፊታቸውን ወደ ሚስቶቻቸው ዞሩ። እንደገና ደግሞ ወደ እኔ አለ መንጌ ምር ሲሉ መሮት ነው እኮ እና ብለው ሲያቅታቸው ወደኛ ዙሮ የሚያለቅሱት ነገር እኮ ነው ግራ የሚገባኝ።